ሄሎ አድማጭ ተመልካቾች፣ የሚጠበቀው የ2026 ዓ.ም ዲቪ ሎተሪ ውጤት በዛሬው ዕለት ግንቦት 3 2025 ወጥቷል። የዕጣው ተሳታፊዎች ከዛሬ ጀምሮ የሎተሪ ዕድላቸውን መመልከት ይችላሉ ተብሏል። በዚህ ቪዲዮ አመልካቾች ዕጣቸውን እንዴት መመልከት እንደሚችሉ፣ በተጨማሪም ዲቪ ሲሞላ ውጤት ላይ እና ከውጤት በኋላ ስለሚኖሩ አንዳንድ ጉዳዮች ለመጥቀስ ሞክራለሁ። ይከታተሉ። በቅድሚያ ውጤታችሁን ለመመልከት የሚያስፈልገው ወደ ዕጣው ውስጥ ስትገቡ ወይም ዲቪ ስትሞሉ የተሰጣችሁን ኮንፈርሜሽን ናምበር ማዘጋጀት ነው። ኮንፈርሜሽን ናምበር 16 ዲጂት ያለው ሲሆን የዚህ ዓመት መነሻው 2026 የሚል ይሆናል። ቁጥሩን ከያዛችሁ በኋላ dvlottery.state.gov የሚለውን ትክክለኛ ዌብሳይት ውስጥ በመግባት ስታተስ ቼክ የሚለውን ቁልፍ በመጫን ከላይ ኮንፈርሜሽን ቁጥራችሁን፣ ላስት ኔም ወይም የአያት ስማችሁን፣ የተወለዳችሁበትን ዓመተ ምህረት ለምሳሌ በ83 የተወለደ ሰው 1983 በማለት ማስገባት። በመጨረሻም ከታች ካፕሽን የሚለውን ኮድ ኮምፒውተሩ የሚሰጣችሁን ኮድ በትክክል እንደተጻፈ አድርጎ ማስገባት እና ኮንቲኒው የሚለውን ቁልፍ በመጫን ወደ ውጤቱ ማምራት ይቻላል። ምናልባት ኮንፈርሜሽን ናምበር ከጠፋባችሁ ዌብሳይቱ ውስጥ በመግባት ፎርጎት ኮንፈርሜሽን ናምበር የሚለውን በመጫን ስማችሁን፣ የተወለዳችሁበትን ዓመተ ምህረት እና ዲቪ ስትሞሉ የተጠቀማችሁበትን ኢሜይል በማስገባት የጠፋባችሁን ኮንፈርሜሽን ቁጥር መልሳችሁ ማግኘት ትችላላችሁ። ብዙውን ጊዜ ዲቪ ስትሞሉ በተለይ ኢንተርኔት ቤቶች የምትሞሉ ከሆነ እና የእነሱን ኢሜይል የምትጠቀሙ ከሆነ ኮንፈርሜሽን ቁጥራችሁ ከጠፋባችሁ ኢሜይሉ የእናንተ ስለማይሆን የጠፋባችሁን ቁጥር ለማግኘት ትቸገራላችሁ። ወደ ዋናው ጉዳይ ስንገባ አስፈላጊ መረጃዎችን ካዘጋጃችሁ በኋላ እዚህ ላይ እንደሚታየው ትክክለኛው ዌብሳይት ላይ በመግባት dvprogram.state.gov የሚለው ማለት ነው በመግባት ስታተስ ቼክ የሚለውን ቁልፍ በመጫን እና ኮንፈርሜሽን ቁጥራችሁን፣ የአያት ስማችሁን፣ የተወለዳችሁበትን ዓመተ ምህረት በማስገባት በመጨረሻም ከታች ኮምፒውተሩ የሚሰጣችሁን ካፕሽን የሚለውን ኮድ በጥንቃቄ በመጻፍ እና ኮንቲኒው የሚለውን ቁልፍ በመጫን ወደ ውጤቱ ማምራት ይቻላል ማለት ነው። ከተመረጣችሁ ወይም ዕጣው ከደረሳችሁ you have been randomly selected የሚል ጽሑፍ ይመጣል። ካልሆነ ደግሞ አልተመረጣችሁም የሚል ይሆናል። ያም ቢሆን ተስፋ መቁረጥ አያስፈልግም፣ ምክንያቱም በሚቀጥለው ዓመት እንደገና መሞከር ይቻላል። ዲቪ ሲሞላ ሰዎች ከሚሳሳቷቸው ስህተቶች መካከል አንደኛ ዲቪ ለመሙላት ትክክለኛውን ዌብሳይት አለመጠቀም፣ የታይፕ ኢረር ወይም የታይፕ ስህተት ስንጽፍ መጠቀም፣ ኮንፈርሜሽን ቁጥርን ትክክለኛ ቦታ አለማስቀመጥ፣ የራስን ኢሜይል አለመጠቀም ወዘተ ናቸው። ዲቪ ስትሞሉ ትክክለኛውን ዌብሳይት መጠቀም ያስፈልጋል። ብዙ ተመሳሳይ የሚመስሉ የሚያጨረብሩ ዌብሳይቶች ስላሉ ትክክለኛውን ዌብሳይት መጠቀም ያስፈልጋል። ዲቪ በሚሞላበት ጊዜ ታይፕ ኢረር ላለመፈጸም መጠንቀቅ አስፈላጊ ነው። ስትሞሉ ስማችሁን ወይም የልደት ቀናችሁን ስህተት እንዳይኖርበት መጠንቀቅ ያስፈልጋል። በተጨማሪ ኮንፈርሜሽን ቁጥራችሁን ስክሪንሻት በማድረግ ወይም በማባዛት ወይም በትክክለኛ ቦታ በማስቀመጥ ለሚቀጥለው ዓመት ውጤትን ለመመልከት ስለሚያስፈልግ እሱን ማረጋገጥ ያስፈልጋል። በመጨረሻም ውጤታችሁን ካወቃችሁ በኋላ ውጤቱን በትክክል መረዳት ያስፈልጋል። ኮንግራትስ የሚል ከሆነ ተመርጣችኋል ማለት ሲሆን፣ ካልተመረጣችሁ you are not selected at this time የሚል ጽሑፍ ታገኛላችሁ። ዕጣው ከወጣላችሁ ውጤቱን በደንብ አንብቦ መረዳትና በመመሪያው መሰረት አስፈላጊ ዶክመንቶችን ማዘጋጀት ያስፈልጋል። ለምሳሌ የልደት ካርድ፣ ፓስፖርት፣ ፎቶግራፍ፣ ትዳር ካለ የጋብቻ ወረቀት ማዘጋጀት፣ የትምህርት ማስረጃዎችን በአግባቡ ማዘጋጀት ያስፈልጋል። በመጨረሻም የኬዝ ቁጥራችሁን መመልከት ያስፈልጋል። ዝቅ ያሉ የኬዝ ቁጥሮች በቅርበት ይስተናገዳሉ፣ የራቁ ከሆነ ደግሞ ዘግይተው ይስተናገዳሉ ማለት ነው። ከዚሁ ጋር ተያይዞ ማወቅ የሚያስፈልገው በየዓመቱ ከሚመደበው የቪዛ ኮታ ጋር ተያይዞ በየጊዜው ቪዛ ከጦፍ ቁጥሩ ስለሚቀያየር ወይም አፕዴት ስለሚደረግ እሱን መከታተል ያስፈልጋል። የኬዝ ቁጥራችሁ ከቪዛ ከቶፍ ቁጥሩ በኋላ ከሆነ መልስ ላይመጣላችሁ ይችላል ማለት ነው። ስለዚህ ዲቪ መድረሱ ብቻ በቂ አይደለም ማለት ነው። ኬዝ ናምበሩ የራቀ ከሆነ መልሱ ይዘገያል ወይም አንዳንዴ መልሱ ሳይመጣም ኤክስፓየር ሊያደርግ ይችላል ማለት ነው። በሌላ መልኩ የቪዛ ቁጥራችሁ ቀረብ ያለ ከሆነ ደግሞ በፍጥነት ይስተናገዳል ማለት ነው።
ዩኤስ ቪዛ ቡሌቲን ውስጥ በመግባት በየጊዜው አፕዴት የሚደረገውን ዲቪ ሎተሪ ቪዛ ከትኦፍ ቁጥሩን መመልከት የኬዛችሁን ቪዛ የማግኘት ዕድል መከታተል ያስችላል። ቪዛ ለማግኘት ወሳኝ ከሆኑ ጉዳዮች መካከል የኬዝ ቁጥራችሁን መቅረብና መራቅ፣ በኢንተርቪው ወቅት የምታቀርቡት ዶክመንት ትክክለኝነት፣ ፎርሞችን ስትሞሉ የሚኖራችሁ ጥንቃቄ፣ ቪዛውን ለማግኘት የተቀመጠውን መስፈርት የማሟላትና ያለማሟላት ጉዳይ ወዘተ ይወስኑታል። አድማጮች ይህን ቪዲዮ ከተመቻችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተጨማሪም ጥያቄና አስተያየት ካላችሁ ኮመንት ሴክሽን ላይ ማስቀመጥ ትችላላችሁ። አድማጮች በተመሳሳይ ቪዲዮ እስከምንገናኝ ቸር ይግጠመን። ቻው።